ቤተሰብ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንደምን ከረማችሁ? በጣም ናፍቃችሁኛል። በጣም ጠፍቻለሁ። በጣም ትልቅ ይቅርታ ጠይቃለሁኝ። እንደምን ከረማችሁ? ዛሬ መጥቻለሁ። ዛሬ ቻሌንጅ የምንጀምርበት ቀን ነው። ቻሌንጅ እንጀምር ከተባባልን በጣም አንድ ወር አለፈና ስለዚህ ዛሬ እንጀምራለን። ሁላችሁም ቻሌንጁን አብረን መስራት አለብን። ፀጉራችን ላይ ትልቅ ለውጥ ማምጣት አለብን። በነገራችን ላይ ሰሞኑን ምን እንደተፈጠረ አላውቅም። ፀጉሬ ትንሽ ጫፉ በጣም ለመበጠር እያስቸገረኝ እየደረቀ ነው። ድርቀት ተሰምቶታል። የምን ችግር እንደሆነ አልገባኝም። እንግዲህ ዛሬ ምግቡን እንሰጠዋለን ማለት ነው። ፀጉራችሁ እንዲያድግ እንዲሁም ፀጉራችሁ እንዲጠቁር ሽበትን ለመቀነስ ለማደብዘዝ እንዳይነቃቀልባችሁ ፀጉራችሁን የሚያደርግ ነገር ነው። በውሃ ነው የምንሰራው። በጣም ቀላል ነው። የሚያስቸግራችሁ ነገር አይደለም። የ10 ደቂቃ ወይም የ5 ደቂቃ እንትን ነው። ውሃ ማፍልታችሁ መጠቀም ትችላላችሁ። ብቻ ያው ሰራ ታውታላችሁ። በጣም ቀለል ባለ መንገድ ፀጉራችንን እናስተካክላለን ማለት ነው። ግን ያው እንዳለ ነው። ፀጉሬን እንደምነግራችሁ ነው። እኔ ፀጉሬ ላይ አልቀልድም እንደናንተ ማለት ነውና የሆነ ቪዲዮ ስታው አይደለም ፀጉራችሁን ለማስተካከል መነሳት ያለባችሁ። ሁልጊዜም ፀጉራችሁ ትሪት ይፈልጋልና መንከባከብ አለባችሁ። የሚደረገውን ነገር ማድረግ አለባችሁ። መጠኑን በስነ ስርዓት እኔ እንደማሳያችሁ አድርጋችሁ መመጠን አለባችሁ። መጠኑን ካለፈ ፀጉራችሁ ሊጎዳ፣ ቆዳችሁ ሊሳሳ እንዲሁም ሊያሳከካችሁ ስለሚችል ማለት ነው። ወደ ቪዲዮ እንሄዳለን። እስከ ቪዲዮ የመጨረሻ ድረስ አብራችሁኝ ቆዩ። ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ላይክ አድርጉ። ላይክ በጣም ያስፈልጋል። በጣም በነገራችን ላይ ቪዲዮዎቼ ሞተዋል። እይታ ራሱ በጣም ቀንሷል። ምክንያቱ ምንም እንደሆነ አልገባኝም። ያው እንግዲህ እኔ ቪዲዮ አሰራር ከሌላው አንጻር ሲታይ በጣም ደካማ ስለሆነ ነው ብዬ አስባለሁ። ደግሞ ዩቲዩብ ደግሞ አሁን በጣም ዩሮስ እየጨመረ ስለሆነ ዶላር እየጨመረ ስለሆነ ላለመስጠት ቆጠብ እያደረገ ምናምን እንደዛ ለማድረግ አስቦ ነው መሰለኝ። ለማንኛውም እንግዲህ ቪዲዮውን እንስራ። ቤተሰቦቼ እነዚህ 3 ቀላል ነገሮች ናቸው። ጥቁር አዝሙድ፣ ቅርንፉድ፣ ሮዝመሪ፣ የስጋ መጥበሻ። ሮዝመሪው 1 ሾርባ ማንኪያ፣ ጥቁር አዝሙዱ 1 ሾርባ ማንኪያ። ይሄ ደግሞ ግማሽ የሾርባ ማንኪያ ነው ያደረኩት። በነገራችን ላይ ከርዳዳ ፀጉር ያላችሁ እህቶቼ ጥቁር አዝሙዱን 3 ማንኪያ ማድረግ ትችላላችሁ። በጣም የማለስለስ ኃይል ስላለው ማለት ነው። ግን የኔ ፀጉር አይታችኋል መካከለኛ ስለሆነ እኔ በ1 ሾርባ ማንኪያ ነው የምጠቀመው ማለት ነው። በጣም ጠቃሚ ነው። ስሩት፣ ተጠቀሙት። እነዚህን ሁሉንም እንወቅጣቸዋለን። መውቀጫ ከሌላችሁ ግን እንደዚሁ መጠቀም ትችላላችሁ። እሺ፣ እንደዚህ በጣም ድቅቅ አላደረግኩትም፣ ግን ያው እንደዚህ በቂው ነው። አንድ ላይ 3ቱንም ነው የወቀጥኩት። ይሄው 1 ኩባያ ውሃ። ለምን እኔ በምርጫዬ ነው በምርጫዬ ልክ ነው የምጠቀመው። ይሄንን ለስ ባለ ሰዓት ላይ እንጥደዋለን። አናፈላም። ምንም ነገር ስንሰራ አናፈላም ብያችኋለሁ። እሺ ተመልከቱ። አሁን በቃ እንደዚህ ሲሆን በቂው ነው። እናወጣዋለን። ማፍላት የለብንም ብያችኋለሁ። አሁን በቃ ግሏል። በቂው ነው። በጣም ነው የሚያምረው ከለሩ ራሱ እንደምታዩት። ቅርንፉዱም ከሮዝመሪው ከስጋ መጥበሻ ውጪ ሁሉም ቅባት አለው። ሁሉም ዘይት ሊወጣለት የሚችል ነው ማለት ነው። ተጨምቆ ዘይት ከውስጡ ሊወጣ የሚችል ነው። ጥቁር አዝሙዱም ጥቁር አዝሙዱማ በጣም ቅርንፉዱም እንዲሁም የቅርንፉድም ቅባት እንዳለ ታውቃላችሁ። ያው እንግዲህ የቡና ከለር አይነት ነው። ያ ጥቁር አዝሙዱ አለ፣ ሮዝመሪው አለ፣ ቅርንፉዱ በጣም የቅርንፉዱን ከለር በደም አያችሁት አይደለ? ዘይቱ ከላይ ያለው ቅባቱ ይሄ የሚጠቅመን በተለይ ጥቁር አዝሙዱ የሚጠቅመን ቅርንፉዱ ፀጉራችንን እንዳያደርቅብን በጣም የማለስለስ ኃይል ስላለው ሶስቱ ሲተጋገዙ በጣም ቆንጆ ነው። ለፀጉራችን ትልቅ ጥቅም እናመጣበታለን ማለት ነው። ነገራችን ላይ ሁሉም ሰው ፀጉሬን በቃ በጣም ዋው የሚለው የኔ ፀጉር ጥቁረቱ ነው። በጣም ጥቁር ነው። በጣም እንትኑ ይሄ የፀጉሬ ዘለላው ወይም ክሩ በጣም ከርዳዳና ኃይለኛ ነው። ወፍራም ነው እና በጣም ነው እንትን የሚሉት እንደምላችሁ ሁልጊዜ ምን እንደምላችሁ ፀጉሬን አልጥልም። ፀጉሬ በእውነት 2 ቀን ሳይሰራ ካደረ
ግን ፀጉሬ በቃ እንትን ብለዋል፣ ደርቆብኛል። ለነገሩ አሁን ይሄን ሰሞን እንኳን ቫዝሊኑ ቆመዋል። አልሰራሁኝም እንዳልኳችሁ አልነበርኩም፣ አልተመቸኝም። ስለዚህ አሁን እሱንም ማሳያችኋለሁ። እሱ መቆም የለበትም፣ መርሳት የለባችሁም። ያው እኔ ሁልጊዜ ቪዲዮ ስለምሰራ የተለያዩ ነገሮችን እየሰራሁ እጠቀማለሁ። እናንተ ግን ቪዲዮ ካላያችሁ ወይም ደግሞ ቪዲዮ ካልተፖሰተ የመርሳት የመዘናጋት ባህሪ አለባችሁ ማለት ነው። ከምንም በላይ ፀጉራችሁ ተበጣጥሶ መቆየት የለበትም። ፀጉራችሁ እንዳይበጣጠስ በደንብ መከላከል አለባችሁ፣ መስራት አለባችሁ፣ ቁጥጥር መስራት አለባችሁ። ፀጉራችሁ መበጣጠስ የለበትም በተአምር። እኔ ከምንም በላይ የተበጣጠሰ ፀጉር በጣም ነው የሚያስጠላኝ። ጭብርር ያለ ከለሩ ማያምር ፀጉር ብያችኋለሁና በቀላሉ ፀጉራችሁን እንትን ማለት ትችላላችሁ ማለት ነው። መጀመሪያ ቅባት መቀባት አለባችሁ። ያው እናንተ የሚስማማችሁን የምትጠቀሙትን ቅባት መጀመሪያ መቀባት አለባችሁ። እኔ እንዳልኳችሁ ኮኮናት የጣሳው ነው። በጣም ነው የወደድኩት። እኔ ነግሬያችኋለሁ ካንፊትም በጣም ተስማምቶኛል። በጣም ወድጄዋለሁ። አሁን የጫፍጫፉ ጉዳይ ነው እንግዲህ ለምን እንደሆነ አላውቅም። ይሄን ሰሞን ቫዝሊኑ ስለተዘነጋ ይመስለኛል። ከዛ ከማበጠራችሁ በፊት እንደዚህ ማፍታታት አለባችሁ። ውስጥ እየገባችሁ የተሳሰረ ፀጉር ካለ እንደዚህ ያላቀቃችሁ መጀመሪያ ታፍታቱና በነገራችን ላይ ለሚደርቅ ፀጉራችሁ ራሱ ለሚደርቅባችሁ እንደዚህ ለሚያያዝባችሁ በጣም ቆንጆ ነው። እንደዚህ ሳርጋችሁ ሰርታችሁ ስትጠቀሙ ፀጉራችሁ ይፍታታል። እንደገና ደግሞ በርጥቡ ሰሩታላችሁ ማለት ነው። ከዛ ፀጉራችሁ አይደርቅም። አንደኛ ነግሬያችኋለሁ፣ ጥቁር አዝሙዱ ስላለ ችግር የለውም። ከዛ የምትጀምሩት ከላይ አይደለም ከታች ነው። ከታች ትይዙና ይህችን ጫፏን እንደዚህ መጀመሪያ እንደዚህ ታደርጋላችሁ። ከዛ ቀስ እያላችሁ ወደ ላይ ትወጣላችሁ ማለት ነው። ቀስ እያላችሁ ወደ ላይ ሚያያዝ ካለ አሁንም በእጃችሁ ማፍታታት። በአንዴ ከላይ ጀምሮ ወደ ታች አይደለም። እንደዛ ከሆነ ፀጉራችሁ አደጋ ላይ ነው የሚሆነው። ይበጣጠሳል፣ ይነቃቀላል። አሁን ከላይ ሳወርደው እንደዚህ በደንብ መርጨት። ከዛ እንደዚህ ካረግን በኋላ እረፍት እንሰጠዋለን። እሺ የወጣው እንግዲህ ይሄንን የሚያክል ነው። የወጣው ይሄንን ያክል ነው። ምንም ወጣ አይባልም። እኔ በጣም ደስ ያለኝ ነገር ቢኖር ፀጉሬ እየወጣ አይደለም።
በቃ ያረፍኩበት የተረጋጋሁበት ነገር ፀጉሬ ይወጣ አይደለም። ፀጉራችሁ ሲነቀል የሆነ ጭንቀት ነው የሚይዛችሁ። ለምን ፀጉር መነቃቀል በጣም ከባድ ነውና ፀጉሬ ይሄን ያክል ነው የሚወጣው። ይሄ ማለት በጣም ኖርማል ነው። ፀጉር ይወጣል። በቃ ፀጉራችሁ ሲደርቅ የሆነ ነገር ስታዩ ቶሎ ለማስተካከል ነው እንትን ማለት ያለባችሁ። ዝም ማለት የለባችሁ። ምንድነው የጎደለው የሚለውን ማየት አለባችሁ። እንደዚህ ካበጠራችሁ ከረጫችሁ ምን ካላችሁ በኋላ እንዲረፍት ከሰጣችሁት በኋላ ነው መስራት ያለባችሁ። ትንሽ ደቂቃ ለፀጉራችሁ ረፍት መስጠት አለባችሁ ማለት ነው። እኔ ይሄኛው ስለቀደመ አያችሁ አሁን ፀጉሬ ደረቅ እያለ ስለሆነ ለዘዝ ስላለልኝ አሁን ይሄ ለዘዝ ብሏል። ለምን ስለረጨሁት ማለት ነው። ውሃው አሁን እሰራዋለሁ ማለት ነው። እንደዚሁ እንደሆነ እንደዚህ የመጠቅለል ወይም ትዊስት የመስራት ጥቅሙ ፀጉራችሁ ያድጋል፣ ፀጉራችሁ ይፋፋል። በጣም ነው የሚያምረው። ፀጉራችሁ እያማረ እየፋፋ ለምሳሌ በጣም ከርዳዳ ፀጉር ካላችሁ እየገመዳችሁት ከሆነ ውሃ ረጨት ረጨት እያረጋችሁ ወይም ደግሞ እንደዚህ አይነት ውህድ ሁልጊዜ የሰራችሁ እየተጠቀማችሁ እንደዚህ ውስጥ ብትጠቀልሉት በወፍራሙ በቀጭኑም ይሆናል። ግን በወፍራሙ ብትጠቀልሉት ጥሩ ነው። ለምን በጣም ይበጣጠሳል። እንደዚህ ውስጥ በሚሰራ ሰዓት 2 ቀን ወይም 3 ቀን ሲያድር የመበጣጠስ ባህሪ ስላለው ቶሎ ቶሎ እንድትሰሩት ሁልጊዜም ለመግመድ እንዲያመቻችሁ እንደዚህ ወፈር ወፈር አድርጋችሁ ትዊስት ብትሰሩት በጣም ቆንጆ ነው። ፀጉሬ በጣም እየጨመረ ነው። እንግዲህ ምን ትላላችሁ? በጣም እውነቴን ነው የምላችሁ። ከተቆረጠ በኋላ በጣም ጨምሯል፣ አምሮበታል፣ ተስተካክሏል። እየተስተካከለ ነው እያደገ ያለው ማለት ነው። ስለዚህ እንደዚህ መስራት አለባችሁ ፀጉራችሁ እንዲመቸው። በቃ እንዲህ አበጥራችሁ ቀብታችሁ ስትጠቀልሉት ፀጉሩ በጣም ነው የሚመቸው። በጣም እያችሁ እሺ፣ እንደዚህ በሚያምር መልኩ ጨርሻለሁኝ። አያችሁ በወፍራሙ ወደ ስንት ደቂቃ ነው የፈጀብኝ ሰርቶ ለመጨረስ? ተመልከቱት። አሁን እንደዚህ ያርጋችሁትን ብትወጡ መውጣት ብትፈልጉ መልቀቅ ብትፈልጉ እንኳን ምንም የሚያስጠላው ነገር የለም። በጣም ያምራል። በራሳችሁ ፀጉር ነው። በቃ ቆንጆ ነው። ፀጉራችሁ ደግሞ እያደር እየፋፋ እያደገ እያማረበት እየጠቆረ ይሄዳል ማለት ነው። የዛሬው ቻሌንጅ ክፍል 1 ቻሌንጅ ይሄንን ይመስላል። ክፍል 2 ቻሌንጅ እስከምንገናኝ ድረስ እስከዛው ቸርን ሰንብት። በየቀኑ መጠቀም ትችላላችሁ። በየቀኑ መጠቀም ትችላላችሁ። አይ ፀጉራችሁ ላይ የሆነ ነገር ለውጥ ካመጣችሁ ምናልባት ውሃ ሊያደርቅባችሁ የሚችል ነገር ከሆነ ግን በእርግጠኝነት ጥቁር አዝሙዱ ስላለ ሊያደርቀው አይችልም። ግን እንደው አደረቀብኝ የምትሉ ከሆነ ግን በ2 ቀን ወይም በ3 ቀን እንደዚህ እያደረጋችሁ መጠቀም ትችላላችሁ። ምናልባት ቻሌንጁ ወይ በሳምንት 2 ነው ወይ ደግሞ በሳምንት 1 ነው የማደርገው ማለት ነው። እንደናንተ ወይ ኮመንት ላይ አሳውቁኝ ማለት ነው። የዛሬው ይሄንን ይመስላል። በቀጣይ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ።